ሰላም ልጆች እንደምን አላችሁ? በባለፈው የትምህርት መርሃ ግብራችን ኢየሱስ ክርስቶስ ሕሙማንን እየፈወሰ እንዲሁ ስለ መንግስተ ሰማያት እያስተማረ ጠላቶቻችሁንም ውደዱ እያለ ሲያስተምር እንደነበረ አይተን ነበረ። ዛሬ ደግሞ በክፍል 2 ሌላ ታሪክ ይዘንላችሁ ቀርበናል። ኢየሱስም አንድ ቀን በመንደሮች ሁሉ እያስተማረ ነበረ። የሃይማኖት መሪዎችም የሕግ መምህራንም እዛው ይቀመጡ ነበረ። በመንደሩ ያለ አንድ መራመድ የማይችል ሰው ነበረ። ጓደኞቹም ይህንን ሰው ኢየሱስ እንደሚያድንላቸው በማመን በምንጣፍ ጠቅልለው ወደ እርሱ ይዘውት መጡ። ወደ ቤትም ሊያስገቡት ፈለጉ። ግን ሕዝቡ በጣም ብዙ ስለነበረ ማስገባት አቃታቸው። ወደ ጣሪያው ወጥተው ጣሪያውን ከፍተው በመካከል ከኢየሱስ ፊት በምንጣፍ አወረዱት። ኢየሱስም ያላቸውን እምነት አይቶ አንተ ሰው ከኃጢአትህ ድነሃል አለው። ይህን ጊዜ ሃይማኖት መሪዎቹ እንደዚህ የሚሳደብ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል ማን ይችላል? እያሉ በልባቸው ያስቡ ነበረ። ኢየሱስም የሚያስቡትን ነገር አውቆ እንዲህ አላቸው፣ ከኃጢአትህ ድነሃል ወይንም ተነሳና ሂድ ከማለት የቱ ይቀላል? ይህን እንዳደርግ እኔ ኃይል አለኝ። ሽባውንም ተነሳ፣ አልጋህንም ተሸክመህ ወደ ቤትህ ሂድ አለው። በዚያን ጊዜ በፊታቸው ተነሳ፣ እግዚአብሔርንም አመሰገነ። ሁሉም ሰው ተገረመ። ዛሬስ ድንቅ ነገር አየናሉ፣ እግዚአብሔርንም አመሰገኑ። እንግዲህ ልጆች የዛሬው ክፍል 2 ትምህርታችን ይህን ይመስል ነበረ። ቀጣይ ደግሞ የኢየሱስ ክርስቶስ ታምር የሆነውን ክፍል 2 ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ቆዩን።